ይኸውልሽ ሰላም ከክፍለ ሀገር ካልመጣው እሺ ምንድነው ጥፋቴ እንዴ? አብረን ሰርተን ተጋግዘን እንድናድግ ብዬ እኮ ነው። ምን አጠፋው? ልክ ነሽ እኮ ሰላም። ግን እንኳን አንቺ 12ኛ ክፍል አቋረጥሽ ይቅርና እኔ እንኳን ማስተርስ ያለኝ መች ስራ ተገኘልኝ። ትንሽ ጊዜ ነው ሰልዬ። እግዚአብሔር ሁሉንም ነገር ያስተካክለዋል። ሰላም አልገባሽም እኮ በቃ አንቺ ከክፍለ ሀገር እዚህ ከመጣሽ ጀምሮ እኔ ድህነት በድህነት ችግር በችግር ሆኛለሁ። የቤት እኮ እንዳለ ተሸጠ። የቀረ ምንም የለም። ሶፋ ነበር ያው ባለፈው አስወጣን። እሺ ያው የሱ ገንዘብ በአስቤዛ ሊያልቅ ነው። ምን የቀረ ነገር አለ? ንብረታችንን ሸጠን ብር የለን፣ መተዳደሪያ የለ፣ ስራ አልተገኘ። አንቺ በተሻል ሌላ ጫና ነው። አዲስ አበባ ኑሮ እንደምታስቢው ቀላል አይደለም ሰላም። እኔ መኖር ከብዶኛል። እሺ እኔስ ምን ላድርግ? እንደዛ ድል አድርገው ድረው ልከውኝ አሁን ተመልሼ ስሄድ የቄው ሰው ምን ይለኛል? እሺ ምን እላለሁ እኔ? አሁንስ ጨርቄን ጥዬ ላብድ ነው እንዴ? ሃሎ ልጄ እንዴት ነሽ የኔ አበባ? ሄሎ ደህና ነኝ አየያ፣ እንዴት ናችሁ? ደህና ነኝ። ልጅዋ እንዴት ነሽ? ባለቤትሽ ደግ ነው? ደህና ነው፣ በጣም ደህና ነው። እናንተስ እንዴት ናችሁ? ታታይስ ደህና ናት? ከብቶችስ ሰላም ናቸው? እንኳን ደስ አለሽ። እንዲሁ ያሳደግሻት ላምም እንዲወልዳልሻለች። ባይ ሰሜኝ ሰብሉም ስለደረሰ እንዲሁ 50 ኪሎ ጤፍ ልኬልሻለሁ። እኛው እንደው እንቃመስ ብለን ነው እንጂ በነገራችን ላይ ልጅዋ ሰማሽ? ሰፈሩ ሁሉ እየጠበቀሽ ነው። አንቺ ትመጫለሽ ተብሎ እንዳትቀሩ ተባለ ቤትሽ ጋር። ወይ አየያ ስራ ይፈቅዱለታል ብለህ ነው? ደሞ ዘመኝ እህትሽ ደግሞ ደበንደሩ ሴቶች ሁሉ እህትሽ አዲስ አበባ ያለች እንዲሁ ሞባይል የሌለኝ እኔ ነኝ ብላ እንዲሁ ጉፍልት እያለች ነው። ስሜኝ ስትመጪ ሞባይሏን ይዘሽ ነይ። በቃ እሺ፣ በቃ አየያ ስራ ላይ ሆኜ ነው፣ ደውልላችኋለሁ። እሺ። ምን ነው ልዬ ደግም አይደለሽ? አይ ስራ ላይ ሆኜ እኮ ነው አየያ። ስራም ጀመርሽ? ይሄማ ማለፊያ ነው። እየተጋገዙ መስራት ጥሩ ነው። ላሜቷ ልጅ ሰበኛ ገባይ አይደለም እኮ አየያ። ሄሎ አየያ፣ ሄሎ እኔ ስደኔ ነው። በነገራችን ላይ ልጅዋ ሰማሽ? ሰፈሩ ሁሉ እየጠበቀሽ ነው። አንቺ ትመጫለሽ ተብሎ እንዳትቀሩ ተባለ ቤትሽ ጋር። አዲስ አበባ ያለች እንዲሁ ሞባይል የሌለኝ እኔ ነኝ ብላ እንዲሁ ጉፍልት እያለች ነው። ስሜኝ ስትመጪ ሞባይሏን ይዘሽ ነው። እንግዲህ ሶልዬ እንኳን ተገናኛል። ስራ እንደምትፈልግ ነግረኝ ነበረ፣ አልረሳሁትም። ግን ደግሞ ትንሽ ጊዜ ያስፈልገናል። እንደዛ የምትጠብቅ ከሆነ ከድርጅት አንዱ ወደ ውጭ የሚሄድ ልጅ አለ፣ ከዛ ትገባለህ። አረ ወይዘሮ ሄለን እስካሁን ድረስ ያው ስራ ጠብቅ የለም። ምንም ችግር የለም። ካሁን በኋላ መጠበቅ አይከብደኝም። ጥሩ። ለማንኛውም ባለፈው እንደነገርኩ ባለቤት ወደ ውጭ የምትሄድበትን መንገድ አመቻችቻለሁ። እዛ ካሉ ሰዎች ጋርም ተነጋግረናል። እንግዲህ በእኔ በኩል ሁሉም ነገር አልቋል። መሄድ ትችላለች። ጠንካራም ከሆናችሁ እንግዲህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እንዴት ብዬ ውለታሽ እንደምከፍል አላውቅም። በእውነት በጣም ነው የማመሰግነው። ምንም አይደለም። ይልቅ ሁሉም ነገር ካለቀ በኋላ ብንመሰጋገን አይሻልም? ለማንኛውም ስለ ፓስፖርቱ ጉዳይ አነጋግራትና ቶሎ ጨርስ። በጣም አመሰግናለሁ። በእውነት ፕሮሰሱን ጀምር እንዳልሽን ዛሬ ሆነ ፕሮሰሱን እንጀምራለን። በጣም እናመሰግናለሁ ወይዘሮ ሄለን። እሺ ቴንክ ዩ። ሰልዬ እኔ ወስኛለሁ። ሰላምዬ አንቺ ከበረታሽልኝ እኔም እጠነክራለሁ፣ ደግሞ ስራ ጀምራለሁ። እዚህ ያለው ነገር ትንሽ ጊዜ ነው የሚፈጅብኝ፣ ፈጣሪም ደግሞ ይረዳናል። አዎ ልክ ነህ፣ በረታለሁ፣ ደግሞ ፈጣሪ ያግዘናል። ባይተነሽ ፕሮሰሱንም እንጀምር። በዛው ደግሞ ለፕሮሰሱ የሚያስፈልግሽን አንዳንድ ነገሮች እናሟላ፣ የሚያስፈልጉሽን አስቤዛዎችም እንገዛዛ። እሺ። እንዴ ቆይ ግን ገንዘብ ከየት አመጣ?
ወይዘሮ ሄለን ነች የሰጠችኝ። በጣም ጥሩ ሰው ናት ግን። አዎ ወይዘሮ ሄለን በጣም ጥሩ ሰው ነች። በእውነት ብዙ ውለታ ነው ያለችልኝ። እንደው ፈጣሪ ውለታውን ይመልስላት። አዎ እንሂድ እንግዲህ አደራ ምግብ በሰዓቱ ብላ። ደግሞ ስራህን ስታይ እንዳትጎዳሽ። ሰላምዬ እባክሽ አታስጨንቂ። ምን ሆነሽ ነው? ምንም ቢሆን የተሻለ ቦታ አይደል የምትሄጂው? ምሳሌ ለስራ ነው። ስለማታስቢ አንቺ ብቻ ብርቺ፣ ጠንክሪ። ቢሆን አየያ ደወለ። ሄሎ፣ አቤት አየያ። አሁን ነው የሚሄድበት ሰዓት። አሜን አየያ፣ አሜን። እሺ አሜን። ሰላም ያገናኘን። እሺ አየያ፣ በቃ እንታታይ፣ ተሰናበትልኝ። እሺ አየያ፣ ቻው። ሆነሽ ነው እንዴ? ታገኛችሁ ለምን እንደዚህ ትሆኛለሽ? ሰላምዬ እባክሽ በርቺ። ምን ሆነሽ? ተመልሰሽ ትወጫለሽ እኮ። ለምን እንደዚህ ትሆኛለሽ? ጠንከር በይ፣ አይዞሽ። ሰዓት ያረፍድብን። ወይዘሮ ሄለን ደህና ነኝ ይመስገን። እንዴት ነሽ ሄለን? አዎ ይቅርታ፣ ትንሽ ስሜት ጥሩ ስላልነበረ ነው። ትንሽ እንደዛ ነገር
አንተን ማሳመን እኮ በጣም ከባድ ነው። እንዴት? በስንት መከራ እንደምታረሳው እንዴ? አይ ያው ትንሽ ሰው ማስቸገር ስለሚከብደኝ እኮ ነው። አልቀረብህም እባክህ። እንዴት ነው ያስቸገርከኝ እባክህ? በነገራችን ላይ ዝም አልከኝ እኮ። ሙያ እንዴት ነበር? ሄሎ ሄሎ። እንዴ ሰላምዬ። ሄሎ ሰልዬ፣ እንዴት ነሽ? በጣም ደህና ነኝ የኔ አባት። በሰላም ገባሽልኝ? አዎ ሰላም ገብቻለሁ። ደግሞ እኔ የምሰራበት መስሪያ ቤት ውስጥ አበሾችም አሉ። በጣም ደስ ይላል ሰላምዬ። በእውነት ቋንቋውንም ያለማሙድሻላ። አዎ ሰልዬ፣ በቃ ለናይያ በሰላም መድረሴ ልንገራቸው። እሺ እናት፣ ቻው። እሺ ቻው። ምን ነው ሰውዬ፣ ችግር አለ እንዴ? ሰላም ደውላ እኮ ነው። ሰላም በሰላም ገብታለች። ላደረግሽልን ነገር በሙሉ እናመሰግናለን። አታስብ፣ ለታውን ቀስ እያልክ ትከፍለኛለህ። በቃ መሸ፣ ልሂድ። ገና እኮ ነው ተጫዋች እንጂ። አይ እንትን ነው፣ ነገ በጠዋት ስራ ስለምገባ ገብቼ ልረፍ ብዬ ነው። ልሂድ፣ ግድ የለሽም። ተጫዋች ችግር የለውም። ልሂድ፣ ግድ የለሽም። እሺ በይ። እሺ ልሸኝ። አይ ችግር የለውም፣ አመሰግናለሁ። እባክህ መሽኮርመን በአምታ ያምር። አታስብ፣ ትንሽ ጊዜ ነው እንጂ በእጄ ትወድቃለህ። ይዘገያል እንጂ አህያም የጅብ ናት አሉ። እሺ ሰውልዬ፣ የቤቱን ጉዳይ እንዴት አደረግ? ያው መስታወቱ ብቻ ነው የቀረው። ለእሱም ያቅሜን እየሰበሰብኩ ነው። ሰውልዬ አታስብ እሺ። በዚህ 6 ወር ውስጥ እልክልሃለሁ፣ እንጨርሰዋለን። እኛባት እሺ። ምን ነው ግን ሰውልዬ፣ ድምፅ ግን ልክ አይደለም። አይ ሰሞኑን እኮ ትንሽ ስራ በዝቶብኛል። በዛ ላይ ደግሞ ዛሬ ትንሽ ራሴን አሞኛል። አይዞህ እሺ የኔ ፍቅር፣ ደግሞ ትንሽ ጊዜ ነው የቀረኝ። በቅርቡ እመጣለሁ፣ አታስብ እሺ። እሺ ሰላምዬ፣ በቃ ወደ ስራ ልገባ ነው። እሺ ቻው፣ ደህና ሁኚ። ቻው። እሺ ቻው። እሺ ሱልዬ፣ እንግዲህ ሁልጊዜ ከአንተ ጋር መስራት ስመኘው የነበረው ነገር ነው። ወደ ድርጅቴም ስለመጣ በጣም ደስተኛ ነኝ። እና ፋይሎቹ ምናምን አሳየህ? አዎ ሁሉንም ነገር አሳይቶኛል። ምንም ችግር የለውም ወይዘሮ ሄለን። በተቻለኝ አቅም ሁሉ የበፊት ያሉኝን ልምዶች በመጠቀም እውቀቴንም በማዳበር ድርጅት ውስጥ የተሻለ ለውጥን ለማምጣት የተቻለኝን በሙሉ አደርጋለሁ። በጣም ጥሩ። በቃ ስራህን መጀመር ትችላለህ። እኔ የማገኘው ሰው ስላለ ወጣ ብዬ ልምጣ። አንተ እኮ እዚህ ድርጅት መስራት ከጀመርክ ጊዜ ጀምሮ በቃ ድርጅታችን ትርፋማ ሆነ። እኔም እሱ ነው የምፈልገው ወይዘሮ ሄለን። አንተ እንደ ቀልድ ከተዋወቅን 2 ዓመት እኮ ሞላ። አዎ ሄሉ፣ በእውነት በጣም ትልቅ ውለታ ነው ያልሽልኝ። በጣም ነው የማመሰግነው። ኧረ እኔ እንደሱ እንኳን አትበለኝ እንዴ፣ ያራክኝ እኮ ነው የሚመስለኝ። አሁንማ የቤት ባለቤት ሆናል አይደለ? አዎ፣ እድሜ ለሰላምዬ። እያለቀ ነው። በጣም ትንሽዬ ነገር ነው የሚቀርም ባይገርምሽ። በአንተ ስም አይደለ ቤቱ? ያው ሰሊ ስትመጣ በሁለታችንም ስም እናደርገዋለን። ጥሩ ሀሳብ ነው። ለማንኛውም ዛሬ ደስታችንን እኔ ቤት ነው የምናጣጥመው አይደለ? ይሄ ቸኩላለሁ ምናምን የሚባል አማርኛ አልሰማህም።
ቆይ ግን ምንድን ነው ያደረኩት? ደግሞ እኮ በጣም ደስተኛ ነበርኩኝ። ቆይ ሰላምን አልወዳትም ማለት ነው ወይንስ በሄለን ተስቤ ነው? ምንም አልሆንኩም። ገና እኮ በደንብ አልነቃም። እውነተኛ ምን ነው ይሉ? ምንም ትንሽ ስለደበረኝ አንተ ጋር እየመጣሁ ነው። እንዴ ምን ነው? ምን ሆነሻል? ትንሽ ስሜቴ ጥሩ አይደለም። ስለዚህ ለተወሰነ ጊዜ አንተ ጋር መሆን ፈልጌ ነው። እሺ ችግር የለውም ነይ። ሄሎ ሰላም። ሰውልዬ እንዴት ነህ? ደህና ነኝ። አይ ትንሽ ስራ ላይ ሆኜ ነው። ምን ነው? ሰውልዬ ግን በደህና በተደጋጋሚ ስደውልልህ እኮ አታነሳም። ደግሞ እናያ ጋርም ደውለህ እንደማታውቅ ነገሩኝ። ግን በደህና ነው? ያው ስራ እንደሚበዛብኝማ በተደጋጋሚ ነግሬሻለሁ እኮ። ስለዚህ አንቺም ለቤተሰቦችሽ ንገሪያቸው። ግን ሰውልዬ እንዳትጎዳ እረፍት ብታደርግ ግን ጥሩ ነው። እሺ በቃ ስራ ነኝ፣ በኋላ እደውላለሁ። እሺ በቃ ሰውልዬ፣ ይሄ ልንገርህ፣ ጓደኛዬ ሰሞኑን ትመጣለች እና የቤት እቃዎችን ስለላኩኝ እንድትቀበላት ነው። ጥሩ በቃ እሺ እቀበላታለሁ። ቻው። ሄሎ ሰውል፣ ሄሎ ኧረ ምን አይነት ጣጣ ውስጥ ነው የገባሁት? ሄሎ ሄሎ ምግቡ አልተስማማሽም እንዴ? እንደዛ መሰለኝ። ወይ ካልሆነ ሐኪም ቤት እንሂድ። አዎ እንደዛ ሳይሻል አይቀርም። አንዳንድ ምርመራዎችን በዛውም አደርጋለሁ። እሺ በቃ ልብስሽን ቀይሪ አንቺ። ሰውልዬ ግን ምን ሆኗል? ቆይ ለምንድን ነው ስልክ የማያነሳው? እግዚአብሔር ጆሮ ያሰማኝ። በቃ የልጅ እናት ልሆን ነው ማለት ነው። በቃ አንድ ቀን የልጅ አባት ልሆን ነው። ወይ ጉድ!
በቃ ይሄ ነገር የእውነት ነው? ቆይ ምን ነው ዝም አልክ? ደስ አላለህም እንዴ? እኔ እንጃ። እኔ የምልሽ ምን አስወርጁ ልትለኝ ብቻ እንዳይሆን። አረ በጭራሽ። ግን ሰላም ምን? ሰላም እኮ ያለችው ውጭ ሀገር ነው። እሷ ቁጭ ብላ ዶላሯን እየለቀመች ነው። የተስተካከለ ህይወት ላይ ነው ያለችው። ያንተ መውለድ አለመውለድ ይሄን ያህል የሚያስጨንቃት ነው የሚመስለው? እኔ እንጃ ከበደኝ። ምንድነው የሚከብድህ? ብር አላት፣ የፈለገችውን አማርጣ መግባት ትችላለች። እሷ እንኳን ባትፈልግ ፈላጊዋ ብዙ ነው የሚሆነው። ያንተ መምጣት መቅረት ይሄን ያህል የሚያስጨንቃት ሰው አይደለችም። ሶልዬ ልትረዳ ይሞክር እንጂ አንተን ለማግኘት እኮ ብዙ መስዋዕትነት ከፍያለሁ። የምሬን ነው የምልህ። እኔ በጣም ነው የምወደው። መኖር የምንፈልገው ካንተ ጋር ብቻ ነው። እባክህን ተረዳኝ። እሺ ተረጋጊ። አሁን እኮ እርጉዝ ነሽ። ራስሽን ደግሞ ማስጨነቅ የለብሽም። እሺ ምን እንዳደርግልሽ ነው የምትፈልጊው? እኔ በቃ በፍጥነት ሽማግሌ ተልኮ እንድንጋባ እፈልጋለሁ። በቃ ተረጋግተን እናስብበታለን። سلام شو بكي؟ شو صار؟ انتي كويسة؟ በቃ ልንገራት። ኧረ ያው ነው ደግሞ ቤቴን ብላ ብታስብስ? ይህ በጭራሽ የማይታሰብ ነው። በቃ
የመጨረሻ ልንገራትና ያበጠው ይፈንዳ። ደግሞ እስከ ዛሬ ድረስ ደጋግማ የምትደውል ልጅ ዛሬ እንዴት ጠፋች? ሰራሁልሽ። ከዚህ በኋላ ሶደን ማንም አይነጥቀኝ። እሱ የኔና የኔ ብቻ ነው።